መኮንን በይለ ይባላል። ዋና ሳጅን መኮንን በይለ ይባላል። ዳር ደንበር የሚለው የአማራን ክልል ያው ልዩ ኃይል በሚል ነው። መጨረሻ ካሰለጠኑ በኋላ የአማራ ልዩ ኃይል ናችሁ ከአማራ ክልል ላይ ያለው በቃ የራሳችንን መሬት ነው እንጠብቃለን የሚሉን ማለት ነው አመራሮች። ስለዚህ በዚያ ነው እና ሌላ ያለውን ነገር እኔ የፖለቲካ ነገሩን ብዙ አላውቀውም። ስመጣም በክብር ነው የመጣው መከላከያ በቦርድ ነው። ስለዚህ ያንን መጀመሪያም ሲያታልሉን በከተማ ጸጥታ አስከባሪ በሚል በዚያ ነው ለ4 ወር ያህል ደሞ ስንበላ ቆየን ማለት ነው። እሺ የመጣሁት ከባህር ዳር ነው። ያው ከአማራ ልዩ ኃይል በእርግጥ የተፈለግነው በወቅቱ የጸጥታ አስከባሪ ተብለን ለባህር ዳር ዙሪያ ተፈለግነ ለ4 ወር ያህል ደሞዝ በላን። ከዚያ በኋላ ያው ዝም ብለው ተፈለጋላችሁ ምልስ በሚል በአዳራሽ ላይ ሰበሰቡን። ከዚያ በኋላ ሳናቅ ወደ ቢኮሎ ግብርና ቢሮ እዚያ ላይ ወስደው አሰለጠኑን ለ20 ምናምን ቀን። ከዚያ በኋላ ዝም ብለው አመጡን ገባን። ስለዚህ ያለው ሁኔታ ይሄ ነው የነበር መነሻው። ከዚያ በኋላ ዳር ደንበር ነው የምንጠብቅ ምናምን የሚል ዝም ብለው ሲያስቀምጡን ቆዩ። ከዚያ በኋላ አመራሮች ይሄን እየሰበሰቡ ይሄን ነው የሚሉና ሌላ ነገር እኔ እዚህ በተረፈ ማውቀው ነገር የለም። ያው ቦርደኛ ነበርኩኝ። ከቦርድ መጥቼ ራሴን ችዬ እየሰራው ነው የነበረ። ሌላ ነገር ማውቀው ነገር የለም ማለት ነው። ፋይዳው ያው የነበረው ሁኔታ ጦርነቱ እልቂት ነው፣ ዝም ብሎ ነው፣ አግባብም አይደለም። የደንበር ሁኔታም እንዳንል የደንበር ሁኔታ እኔ ራሱ ማውቀው ነገር የለኝም። የማን ነው ደንበር የሚለው እኔ ከመሀል ሀገር ነው የመጣው፣ ማውቀው ደንበር የለኝም። ኢትዮጵያ በመሆኑ ፊትም ስታገል የነበር ለኢትዮጵያ ነው መከላከያም ያለው። ስለዚህ አሁን ግን የክልል የሚለው እኔ ራሱ አልረዳም፣ አላወቅኩትም። ያው አመራር ነውና ያመራር የሚሉን ገፋፍተው ዝም ብለው ከመስደድ ውጭ እኔ ማውቀው ነገር የለም። መተንም ስንዋጋ የነበረው ሁኔታ እልቂት ነው። አልቀናል፣ ተማርከናል። የቀረነው ተማርከናል፣ ያለቀው አልቋል። ስለዚህ የነበረው አግባብ አልነበረም። የአመራር ችግርና የክልሉ ችግር ነው ብዬ የምወስደው እና የኛ ችግር እግረኛ ችግር ነው አልለውም። ይሄ ምናልባት ከአንዳንድ መሪዎች የነበር ችግር ነው። በቃ የራስ ወደድነት የተለያየ ችግር ያለባቸው ራሳቸው እንጂ የህዝቡም ችግር አይደለም፣ የእኛም የታዛዦችም ችግር አይደለም። በእርግጥ አንድ ሰው የራሱን ስራ ሰርቶ ለማደር የግድ አመራር አለው፣ የቀበሌ አመራር አለው ወይም ደግሞ ሁኔታ አለው እና ከዚህ አንጻር ዝም ብሎ በማናቀው ነገር እንደገባው ነው የሚረዳኝ ማለት ነው። ስሜ ታኔ ስሜ ነበራለሁ። ተወለድኩት ከአማራ ክልል ከአዊ ዞን ወረዳ ቻግኒ ማለት ነው። እዛ ስልጣን የገባው 2011 ነው። ከ2011 2 አመት ቆይቻለሁ ልዩ ኃይል ማለት ነው። ውጌ የተጀመረው አሁን በ5 ነው፣ ባቦ ባላ ነው ማለት ነው። እዛ ውጌ ገብተን ታላት ሲያፍነን አማራጭ ያጣን ስንታፈን ያዙ። እዛ እዚህ ቦታ ደረሰ ቸርሽ በምናለም እኔ በድንበር ነው ማውቀው፣ ግን ድንበሩ ደግሞ ብዙም አልተረጋገተም። የማን እንደሆነ አላውቅም። ድሮኛ ነበር ይላሉ፣ እነሱ ደግሞ እኛ ነው ይላሉ። ምንም አይታወቅም የማን እንደሆነ ማለት ነው። አማራም እኛ ነው ይላሉ፣ ትግሬም እኛም ይላሉ። ግን የማን መሬት እንደሆነ አናውቅም። ተረጋግቶ የማን ነው የአማራ ነው የትግሬ መሆኑን መሬትን አናውቅም። ብቻ እነሱ የኛ ድንበር ነው ብሎ ወስዶ አስገቡና እዛ ታወጉ ብሎ አስገቡና እኛ የማን መሬት እንደሆነ አናውቅም። እነሱም ይኛ ይላሉ፣ እኛም ይና ዳር ደንበር የሚለው የአማራን ክልል ያው ልዩ ኃይል በሚል ነው። መጨረሻ ካሰለጠኑ በኋላ የአማራ ልዩ ኃይል ናችሁ ከአማራ ክልል ላይ ያለው በቃ የራሳችንን መሬት ነው እንጠብቃለን የሚሉን ማለት ነው አመራሮች። ስለዚህ በዚያ ነው እና ሌላ ያለውን ነገር እኔ የፖለቲካ ነገሩን ብዙ አላውቀውም። ስመጣም በክብር ነው የመጣው መከላከያ በቦርድ ነው። ስለዚህ ያንን መጀመሪያም ሲያታልሉን በከተማ ጸጥታ አስከባሪ በሚል በዚያ ነው ለ4 ወር ያህል ደሞዝ ስንበላ ቆየን ማለት ነው። እሺ የመጣሁት ከባህር ዳር ነው። ያው ከአማራ ልዩ ኃይል በእርግጥ የተፈለግነው በወቅቱ የጸጥታ አስከባሪ ተብለን ለባህር ዳር ዙሪያ ተፈለግነ ለ4 ወር ያህል ደሞዝ በላን። ከዚያ በኋላ ያው ዝም ብለው ተፈለጋላችሁ ምልስ በሚል በአዳራሽ ላይ ሰበሰቡን። ከዚያ በኋላ ሳናቅ ወደ ቢኮሎ ግብርና ቢሮ እዚያ ላይ ወስደው አሰለጠኑን ለ20 ምናምን ቀን። ከዚያ በኋላ ዝም ብለው አመጡን ገባን። ስለዚህ ያለው ሁኔታ ይሄ ነው የነበር መነሻው። ከዚያ በኋላ ዳር ደንበር ነው የምንጠብቅ ምናምን የሚል ዝም ብለው ሲያስቀምጡን ቆዩ። ከዚያ በኋላ
አመራሮች ይህን እየሰበሰቡ ይህን ነው የሚሉና ሌላ ነገር እኔ እዚህ በተረፈ ማውቀው ነገር የለም። ያው ቦርደኛ ነበርኩኝ። ከቦርድ መጥቼ ራሴን ችዬ እየሰራው ነው የነበረ። ሌላ ነገር ማውቀው ነገር የለም ማለት ነው። ፋይዳው ያው የነበረ ሁኔታ ጦርነቱ እልቂት ነው፣ ዝም ብሎ ነው፣ አግባብም አይደለም። የድንበር ሁኔታም እንዳንል የድንበር ሁኔታ እኔ ራሱ ማውቀው ነገር የለኝም። የማን ነው ድንበር የሚለው እኔ ከመሀል ሀገር ነው የመጣው፣ ማውቀው ድንበር የለኝም። ኢትዮጵያ በመሆኑ ፊትም ስታገል የነበር ለኢትዮጵያ ነው መከላከያም ያለው። ስለዚህ አሁን ግን የክልል የሚለው እኔ ራሱ አልረዳም፣ አላወቅኩትም። ይኸው አመራር ነውና የአመራር የሚሉን ገፋፍተው ዝም ብለው ከመስደድ ውጭ እኔ ማውቀው ነገር የለም። መተንም ስንዋጋ የነበረው ሁኔታ እልቂት ነው። አልቀናል፣ ተማርከናል። የቀረነው ተማርከናል፣ ያለቀው አልቋል። ስለዚህ የነበረው አግባብ አልነበረም። የአመራር ችግርና የክልሉ ችግር ነው ብዬ የምወስደው እና የኛ ችግር እግረኛ ችግር ነው አልለውም። ይህ ምናልባት ከአንዳንድ መሪዎች የነበር ችግር ነው። በቃ የራስ ወደድነት የተለያየ ችግር ያለባቸው ራሳቸው እንጂ የህዝቡም ችግር አይደለም፣ የእኛም የታዛዦችም ችግር አይደለም። በእርግጥ አንድ ሰው የራሱን ስራ ሰርቶ ለማደር የግድ አመራር አለው፣ የቀበሌ አመራር አለው ወይም ደግሞ ሁኔታ አለው እና ከዚህ አንጻር ዝም ብሎ በማናቀው ነገር እንደገባው ነው የሚረዳኝ ማለት ነው። ስሜ ታነሽ ስሜ ነበራለሁ። ተወለድኩት ከአማራ ክልል ከአዊ ዞን ወረዳ ቻግኒ ማለት ነው። እዛ ስልጣን የገባው 2011 ነው። ከ2011 2 አመት ቆይቻለሁ ልዩ ኃይል ማለት ነው። ውጊያ የተጀመረው አሁን በ5 ነው፣ ባቦ ባላ ነው ማለት ነው። እዛ ውጊያ ገብተን ታላት ሲያፍነን አማራጭ ያጣን ስንታፈን ያዙ። እዛ እዚህ ቦታ ደረሰ ቸርሽ በምናለም እኔ በድንበር ነው ማውቀው፣ ግን ድንበሩ ደግሞ ብዙም አልተረጋገተም። የማን እንደሆነ አላውቅም። ድሮኛ ነበር ይላሉ፣ እነሱ ደግሞ እኛ ነው ይላሉ። ምንም አይታወቅም የማን እንደሆነ ማለት ነው። አማራም እኛ ነው ይላሉ፣ ትግሬም እኛም ይላሉ። ግን የማን መሬት እንደሆነ አናውቅም። ተረጋግቶ የማን ነው የአማራ ነው የትግሬ መሆኑን መሬትን አናውቅም። ብቻ እነሱ የኛ ድንበር ነው ብሎ ወስዶ አስገቡና እዛ ታወጉ ብሎ አስገቡና እኛ የማን መሬት እንደሆነ አናውቅም። እነሱም እኛ ይላሉ እኛ